ከአዘዋ ግብርት ከጥሳ ተራራ ከቦርኮና አፈር ተቆንጥራ የፈጠራት ቆንጆ ወሎ ውስጥ ድንጋዩን ብፈነቅለው ጥበብ ይወጣል። ይሄው ፍልስፍና ምንድን ነው? 30 ደቂቃ በላይ ራሴን አላውቅም። ታላቅ ነበርን፣ ታላቅም እንሆናለን። በዚህ አባባል ፈጽሞ አልስማማም። የእንግሊዙ መሪ ዊንስተን ቸርችል ጦርነቱን ይመራ በነበረበት ዘመን አሁን መጨረሻ ላይ ባለፈው ዓመት ታህሳስ የታተመው ወንጠፍት ደግሞ ወንጠፍት እንግዲህ ያው የኮረፌ መስሪያ ማጥለያ ነው። ኮረፌ ደግሞ የደላንታ ዋነኛው መጠጥ ነው። ከልጅነት የጠጣ ነው። ምግብ የሆነ መጠጥ ነው። ስለዚህ እንደ ኮረፌ በወንጠፍት ጥርት ያለ ንጹህ የሆነ ህይወት ማግኘት መቻል አለበት። አንድ ሰው የእውነት መረጃ፣ የእውነት ህይወት ማግኘት፣ የጠራ ነገር ማግኘት አለበት ከሚለው ተነስቶ በእውነተኛ ታሪክ ላይ የተመሰረቱ 12 እውነተኛ ታሪክ ላይ መሰረት ያደረጉ ልቦለዶችን የያዘ መጽሐፍ ነው ማለት ነው። ጋሽ በላይ ወደ ሌላኛው ሐሳብ ልውሰድ። የሬዲዮ ፕሮግራም ነበረ እና እሱ ነገር አሁን ላይ እየቀጠለ አይደለም እና እንዴት ተቋረጠ? እዛ ላይ ብዙ ተመልካቾች፣ ብዙ አድማጮች እዛ የሬዲዮ ፕሮግራም ብዙ የሚያደምጡ ሰዎች ይኖራሉ እና እዛ ላይ ያለህን ሶሻል ካፒታል አሁን ላይ እንዴት በምንስ እያስቀጠልከው ነው? ሶሻል ሚዲያውን እየተጠቀምክ ነው ወይ? ምክንያቱም እዛ ላይ የነበሩ አድማጮችህን ወደዚህኛው ለማምጣት ሞክረሃል። በመጀመሪያ ስለምን ተቋረጠ የሚለውን ሐሳብ እስኪ ያጫውታል። እንግዲህ እኔ ሬዲዮ ትውውቄ ከደሴ ትምህርት በሬዲዮ የሚጀምር ነው። የደሴ ትምህርት በሬዲዮ ከ1993 ዓ.ም ጀምሮ ባልደረባ በመሆን የማህበራዊ ሳይንስ አዘጋጅና የቅዳሜ ፕሮግራም ነበረ። ቅዳሜ ቅኝት የሚል የእሑድ ደግሞ መልእክተ ጦሳ የሚል ፕሮግራም ነበር። በእነዛ ፕሮግራሞች ላይ እንዳዘጋጅም እንደተሳታፊም በመሆን አገልግሎት ሰጥ ስለነበረ የፋና 96.0 ወደ ከተማችን በሚመጣበት ጊዜ በተባባሪ አዘጋጅነት ከተቀላቀሉት የመጀመሪያዎቹ መካከል አንዱ ነው። 3 ዙር ውለታ ማለት ነው እየተቋረጠ ይጀመርና በትምህርት ወይም በሌላ ስራ ምክንያት እየተቋረጠ አሁን አንተ አነሳልኝ 3ኛ ጊዜ በነበረ ውለታ የተጀመረው ነው። የደሴ ፋና ኤፍኤም 96.0 ፕሮግራሜ በፍቅረ ሰናይ ማስታወቂያ ስራ ስር የጥበብን ጎቻ የሚል ከ8 እስከ 9 ሰዓት የሚተላለፍ ብዙ አድማጮች የነበሩት አድማጮች ይወዱት የነበረ ፕሮግራም ነው። ያው የደሴ ልጅ እንደመሆኔ ደሴ ከተማ ተወልጄ አድጌ ተምሬ ብዙ አመቱን የሰራሁበት ስለሆነ ጓዳ ጎድጓዳውንም ስለማቀው እነማን ትልቅ እነማን ደግሞ ጠቃሚ እንደሆኑ ቢናገሩ ቢደመጡ እነማን የተሻሉ ናቸው የሚለውን አጠቃላይ እኔም በህይወቴ ካገኘኋቸው ልምዶች ሰዎች ቢያውቋቸው የሚሏቸውን ጥበባዊ የሆኑ ነገሮች በማስተላለፍ በጥሩ የሙዚቃ ምርጫ በማጀብ የሚሄድ ፕሮግራም ነበር። ግን በእኛ ጊዜ ጥበብ ነበር የሚወደደው፣ ለጥበብ ነበር ሁሉም ነገር የሚሰራው። አሁን ደግሞ ለገንዘብ ሆነ። ስለዚህ ገንዘብ ይፈልጋል ተቋሙ። ለኛ ማቴሪያል ያቀርብልናል፣ መቅረጫውን ያቀርብልናል፣ ማስተላለፊያውን የአየር ሰዓት ሰጥቶናል። እነዚህን ሁሉ ለ6 ወር በምትገባው ውለታ ትሞከራለህ፣ ትታያለህ። የተወሰነ ገቢ ማስገባት አለብህ። የሚሰጥህ የገቢ መጠን አለ። ያን ለማስገባት ካልቻልክ በተደጋጋሚ እድል ይሰጥህና መጨረሻ ላይ የአየር ሰዓቱን መልቀቅ ይኖርባል። እንደገና ለስራም ብለህ ብትል አሁን በፊት ብንሰራ ቤታችን ስንሄድ ወላጆቻችን ይቀበሉናል፣ ገቢ አይጠየቅም።
ክፉ ቦታ አለመዋላችንን ብቻ ነበር በፊት ወላጆቻችን የሚከታተሉ። አሁን ግን ወደ ቤት ስትገባ ለሌላ እንኳን ባትተርፍ ለራስህ የሚሆን ነገር ይዘህ መገኘት አለብህ። ከጓደኞች እንዳታንስባቸው ይፈልጋሉ ወላጆች። ለክፉ አይደለም፣ በበጎ የተሻለ ሰብዕና እንዲኖርህ ስለሚፈልጉ ገቢ ሊኖርህ ይገባል። ተቋሞችም እንደዛ ናቸው። በገቢ አቅደው ነው የሚንቀሳቀሱት። እኛ ፍላጎታችንን ይዘን ስንገባ ደግሞ የሚፈለገው ገቢ ካልተገኘ ሞክረን አቅማችን በላይ ሲሆን ምንድነው ማድረግ ያለብን? መልቀቅ ነው። እና ፋናን የለቀኩበት ዋናው ምክንያት አንደኛ ራሱ ጣቢያው አለ፣ ሁለተኛ አማራ መገናኛ ብዙሃን አለ፣ ሌሎች ባለሙያዎችም አሉ። ሁሉም ሰው ገቢ በማፈላለግ ስራ ይሰራል። የኛ አካባቢ ማህበረሰብ ደግሞ በጥበቡ ራሱ ተጠባቂ ነው። ራሱ መላ ዘዴ ፈጥሮ የሚሰራ። አሁን አንድ በንግድ የተሰማራን ሰው ማስታወቂያ ልስራልህ ብለህ ብትጠይቀው ኦልሬዲ የታወቀ ነው። በቃ የኔ ንግድ የታወቀ ነው፣ ማስታወቂያ ያስፈልገውም እስከማለት ድረስ መልስ ሊሰጥ ይችላል። እና በአብዛኛው ማስታወቂያ ማግኘት እድልህ አነስተኛ ነው። ማስታወቂያና ስፖንሰር ካላገኘህ ደግሞ ምንም ማድረግ ስለማትችል ተቋሙ ደግሞ የአየር ሰዓት ብትሸፍንለትም ጋዜጠኞቹን የማሳረፍ እድል ብትሰጥም ደግሞ በገቢው አንፃር አሁን ሚዛኑ የሚያደላው ወደ ገቢ ስለሆነ ግዴታ ገቢውን የማታሟላ እስከሆነ ድረስ 55 ወይም 51 በመቶ ገቢ ይዞ 49 ላይ ብትደርስ 50 ላይ ራሱ መሆን ስለማችል ማለት ነው። ፊፍቲ አይመጣም። 51 ገቢ ነው። 49 ላይ ራሱ ዋጋ የለውም። ሚዛኑ ወደዛኛው ያደላል። እና በዛ ምክንያት እየወደድኩት እኔም አድማጭም እየወደደው መስራት እየተቻለ የማቋረጥ አጋጣሚ ተፈጥሯል የሚለው ነው። አሁን ግን ያው እንግዲህ ብንዘገይም ቲክቶክ ላይ አንዳንድ ማህበራዊ ሁነቶችን የማሳየት ቀርጾ የማስተላለፍ ሙከራ አለ። ፍቅረ ሰናይ በሉ የሚል ነው በእንግሊዘኛ የቲክቶክ ገጽ። ከዛ ውጭ እንግዲህ ደግሞ በሂደት ሌሎቹን እንደናንተ እንግዲህ ተምረን ደግሞ ስናቀው ቴክኖሎጂውን ወደ ዩቲዩብ ወደ ሌላውም በመምጣት መጽሐፎችንም እንደዚሁ በሚቻል መጠን አሳትሞ ለተደራሲ በማድረስ ማህበረሰቡ ጋር ለመገናኘት እድል እንፈጥራለን። ከዛ ባሻገር ደግሞ እነዚህ ከተማችን ላይ ያሉ ሁለት የመገናኛ ብዙሃን አሉ፣ ፋናና አማራ መገናኛ ብዙሃን። የፋይናንሱን ጉዳይ ለኛ ተውት፣ በህጉ መሰረት በጣቢያው ህግ መሰረት መስራትና ህዝቡን ማገልገል ትችላላችሁ በሚል ልክ የደሴ ትምህርት በሬዲዮ ጣቢያ ድሮ ይሰጠን እንደነበረው አይነት እድል ሊሰጡን ከቻሉ ከገንዘቡ ጥበቡን የሚያስቀድሙልን ከሆነ በማንኛውም ሰዓት እኔ ብቻ ሳይሆን ሌሎች ብዙ መምጣት የሚችሉ ሰዎች መምጣት ይችላሉ፣ እንችላለን የሚል ሐሳብ ነው ያለኝ። እንግዲህ ጋሽ በላይ በአሳለፋቸው የህይወት መንገዶች ውስጥ እንደ ኪነ ጥበብ ባለሙያነትህ አንድ ጥያቄ ልጠይቅህ ፈለኩ። የህይወት ፍልስፍና ምንድነው? የህይወት ፍልስፍና ከጥበብ ከስነ ጥበብ ጋር ብቻ ሳይሆን በአጠቃላይ ከህይወት ጋር በተያያዘ የስራም በቢሮም ደረጃ በነበርኩበት ጊዜ በትምህርትም በሌሎችም በነበርኩበት ጊዜ ያለኝ የህይወት መርህ ሌሎችን እስከማይጎዳ ድረስ እኔንም የማይጎዳ እስከሆነ ድረስ ወይም ለጉዳት የማያሳልፍ እስከሆነ ድረስ ሰው የጠየቀውን መስጠት ነው። ለምሳሌ ማንም ሰው ሌላ ሰው ያልጠየቀኝን ነገር ለምሳሌ በእጄ
መጽሐፍ ይዣለሁ። እሺ የምናወራው ስለ ኪነ ጥበብ ስለ ጽሁፍ በእጄ መጽሐፍ ይዣለሁ። ሁለት ሰዎች የሚጠይቁኝ ከሆነ ቅድሚያ ምንም መጽሐፍ በእጁ ላልያዘው ሰው እሰጠዋለሁ እንደሚመልስ በውስጤ ካረጋገጥኩ ማለት ነው። አንድ ሰው ብቻ ሆኖ ግን መጽሐፍም ይዞ ይህን ጨርሼዋለሁ እና መጽሐፉን ብታውሰኝ ብሎ ቢጠይቅ ሌላ የሚፎካከር የሚወዳደር ሰው ስለሌለ መመለሱን እርግጠኛ ከሆንኩ ያን መጽሐፍ እሰጠዋለሁ። ቢያስቀረውም ችግር የለም ያስቀረውም እኔ አንብቤዋለሁ ብዬ ከደመደምኩ ለዛ ሰው እሰጠዋለሁ። በስራም ላይ በነበርኩበት ጊዜ 4-5 ሰው አወዳደር ከተባለ ያለው አንድ ስራ ከሆነ መወዳደር አለባቸው። አንድ ብቻውን ከሆነ ግን ብቃት እስካለውና ስራውን የመስራት ችሎታ እስካለው ድረስ ፈተና ላይ ሲቀመጡ ግርም ይላቸው ሰዎች አሉ፣ የሚያልባቸው ሰዎች አሉ፣ የሚያውቁትም የጠፋባቸው ሰዎች አሉ። ወደ ኋላቸውን ተመልክተህ ልትደግፋቸው ይገባል፣ ልታያቸው ይገባል። ለምሳሌ ቀጥታ መልስ ንገራቸው ማለት አይደለም። ሲያልባቸው፣ ሲደናገሩ፣ ግራ ሲጋቡ ካየህ የሚረጋጉበትን እድል ትሰጣቸዋለህ። ለምን 20 ደቂቃ ከሆነ የቀራቸው 10 ደቂቃ ብትጨምርላቸው 10 ደቂቃ በመጨመሩ የሚጎዳ ሰው የለም። 10 ደቂቃ ጨምርላቸው ተረጋግተው በ10 ደቂቃ በቀር 20 ደቂቃ ደግሞ ፈተናቸውን ሰርተው እንዲወጡ እድል ትሰጣቸዋለህ። ያንን ሁሉ እድል ሰጣቸው ከወደቁ ምንም ማድረግ አይቻልም። ስለዚህ እኔ ሌላ ሰው የሚጎዳበት ነገር እስካልሆነ ድረስ የመስጠት መርህ ነው አንዱ። ሁለተኛው ደግሞ ማፈግፈግ ነው። ይሁት መርህ ምን ማለት ነው? ማፈግፈግ መጋፈጥ ብዙ ጉዳቶችን አድርሷል። በተለይ ወደ ስራ ዓለም ከገባ በኋላ በብዙ ነገር ወደ ኋላ እንድቀር ያደረጉ አጋጣሚዎች አሉ። መጋፈጥ ጥሩ አይደለም። የበጉያ ማለት ነው የመጋፈጥ ሂደት። በጋውን ከዛ ማዶ ሆኖ ምስራቅና ምዕራብ አቅጣጫ ሆኖ መሮጥ ይጀምራሉ። ያኛው አንደኛው በግ ባይኖር እና በመሃል ሰው ቢገባ በጓልቁም ኦሬት እንደድሮ ስለመጣ የጉዳቱ መጠን ሊቀንስ ይችላል እንጂ አንሰው ይገጨዋል። እንደዚህ አይነት ነገሮች መጋፈጦች ጥሩ አይደለም፣ ማየት ያስፈልጋል። ከዛ ደግሞ በተለይ ልጆች እየኖሩ በሄደ ቁጥር ጎሽ ለልጅዋ ስትል ተወጋች የሚል አባባል አለ። ለልጆች ስትል ማፈግፈግ አለና እኔ አንዳንድ ነገሮች ላይ ማፈግፈግን እመርጣለሁ። ለምሳሌ ወደ ግል ስራ የገባሁት የመንግስት ስራን ትቼ ቀደም ብዬ ነው ጡረታዬን አስከብሬ የወጣሁት ማለት ነው። በ55 ዓመት በሚለው ማለት ነው። በ60 ነው የሚወጣው፣ በ55 ነው እኔ ቀደም የወጣሁት። ለምንድን ያን ያደረኩት? 5 ዓመት መጨረስ አይደለም፣ ማፈግፈግ ስላለብኝ ነውና እነዚህ ናቸው እንግዲህ እኔ ብዙም መጋፈጥ አልወድም። መሰጠት ያለበትን ሰው ለሰው መስጠት አለብኝ። ክፉ እንዳያገኘኝና ከኔ ባሰ ሌሎች በኔ ስር ያሉት ሰዎች እንዳይጎዱ ደግሞ ማፈግፈግ ጥሩ ነው የሚል የራሴ የመኖር ባህል አለኝ። አንድ ሐሳብ ላንሳል። እስከዛሬ በነበርካቸው ህይወት ውጣ ውረዶች፣ መንገዶች፣ ስኬት እንዲሁም በአጠቃላይ ከመንግስት ስራ ጋር እንዲሁም በጎን ለጎን ደግሞ የድርሰት ነገር አለ። ከዛ በተጨማሪ እንደገና ደግሞ ይሄ መድረክ መምራት ይኖራል፣ ሬዲዮ ፕሮግራም እያልከን ነበረ። እንዲህ ነው ብቻ ዘርፈ ብዙ ናቸውና በአጠቃላይ እነዚህ ጉዳዮችን አጣጥሞ በመሄድ ውስጥ በተለይ ድርሰት ስራ ብቻ መሆን ሊፈልግ ይችላል፣ ጥሞና ሊፈልግ ይችላል። አንዳንድ ነገሮችን በደንብ እንትን ለማለት ጊዜ የሚወስድ ነገር አለው። ሰው ልጆች እያሳደግክ ነበረ፣
ስለዚህ ጎን ለጎን የመንግስት ስራ አለ። ከዛ እንዲህ ድርሰት እንዲህ ያሉ መሰል ጉዳዮችን አጠቃላይ አቻችሎ በመሄድ ውስጥ ጊዜ አጠቃቀምህ እንዴት እንደነበረ እስኪ በዚህ ሰዓት ላይ አሁን ጊዜ በጣም ሰዎች ምንም ነገር ሳይደረግ ጭንቅ ብሏቸው ጊዜ ለተቸግረው ይታያሉና ጊዜ አጠቃቀምህ እንዴት ነው? እንዴት ነው ጊዜህን ይህን ነገሮች ጉዳይ ባረግ ውስጥ ጊዜህ እንዴት ነበር ሴቭ አድርገህ ለመጠቀም የቻልክበት መንገድ ጥበብ ውስጥ እንዴት አገኘው የሚለውን እስኪ ያወራል። እሺ እንግዲህ እኔ በህይወቴ የማልስማማባቸው ነገሮች አሉ በርከታ። አንዱን በጠቅስልህ ታላቅ ነበርን ታላቅም እንሆናለን የሚል አባባል አለ። በዚህ አባባል ፈጽሞ አልስማማም። እኔ ለምን? ታላቅ ነበር እውነት ነው። ታላቅም እንሆናለን። አሁንም ታላቅ ነን። ዛሬን ባለመግለጽ ዛሬም ራሱ ታላቅ ነን። ያኛው አባባል ታላቅ ነበር ታላቅም እንሆናለን ነው የሚለው። ያለፈውንና የወደፊቱን ነው የሚያመለክተው፣ የአሁኑን አይናገርም። እኛ ኢትዮጵያውያን ግን አሁንም ታላቅ ነን ነው የኔ አቋም። እሺ አንዳንድ አባባሎች ላይ እማልግባባው ማለት ነው። እዚህ ጊዜም ላይ አልግባባም። ጊዜ አጠቃቀም አልግባባም። እሺ ኢትዮጵያ ውስጥ ሆኖ ጊዜ አይነሰኝ የሚል ሰው አይገባኝም፣ ፈጽሞ አይገባኝም። የእንግሊዙ መሪ ዊንስተን ቸርችል ጦርነቱን ይመራ በነበረበት ዘመን 16 ሰዓት ይሰራ ነበር። 16 ሰዓት ይሰራ ነበር። እኛ ሀገር በመንግስት ስራ ላይ እንድንቆይ የሚፈለገው 8 ሰዓት ነው። እውነት ነው። 8 ሰዓት በአንድ ጥናት ላይ የሚቀናነሱ ነገሮች ተቀናንሰው በጣም ሰራተኛ ነኝ ያለ ሰው ሊሰራ የሚችለው 2 ሰዓት እንደሆነ ጥናት አመልክቷል። በጣም ጠንካራ ነኝ ያለ ሰው ከ8 ሰዓት ውስጥ የሚሰራ 2 ሰዓት ብቻ ነው። ሌላ ከዛ ለሻይ የሚወጣለ ባለ ጉዳይ ጋር የሚወራለ በስልክ የሚወራለ ዘግይቶ የሚገባለ ቀድሞ የሚወጣለ እነዚህን ሁሉ አጥንቶ 2 ሰዓት ነው ብሏል። ስለዚህ 6 ሰዓት ያልተጠቀምንበት ሰዓት ነው ማለት ነው። እና እኔ ጊዜ አጠረኝ የሚል አይገባኝም። በጣም ትርፍ ጊዜ አለኝ እንደዚህም ሆኖ ማለት ነው። አሁን የምሰራውንም እየሰራሁ ነው። አሁን ትርፍ ጊዜ አለ። እሺ እኔን የሚፈልግ ሰው ጊዜ ካለው የለኝም ከሚሉት ወገን ካልሆነ ከ3 ቀን በፊት ቀጠሮ ቢያስይዘኝ በጣም በተጣበበ መርሃ ግብር ውስጥ ሆኜ ነው የሚል ካለ 1 ቀን ቀድሞ ካሳወቀኝ እኔ የሥራ ፕሮግራሜን አመቻችቼ እዛ ሰው ፕሮግራም ላይ ይገኛል። አሁን ባለሁት የህይወትና የሥራ ደረጃ የተትረፈረፈ ጊዜ ያለ ሰው ነው። ለምሳሌ 12 ሰዓት በዛ ከተባለ 1 ሰዓት ከምሽቱ ቤት ይገባል። ከ1 ሰዓት እስከ ሌሊቱ 6 ሰዓት ድረስ እንኳን ብቆይ 3 ወይ 4 ንጹህ ሰዓቶች መስሪያ የሚሆኑ ሰዓቶች ይኖራል። ለመስራት ፍላጎቱ ካለን ጊዜ አይደለም። ጊዜ ለነጩም ለጥቁሩም ለትንሹም ለትልቁም 24 ሰዓት ተለክቶ የተሰጠ ነው። ስለዚህ ጊዜ የሚባል ነገር አይሰራም። ጊዜያችንን በአግባቡ ለመጠቀም ራሳችን ህሊናችንን ማሳመን ነው ያለብን። አንድ ህንጻ ዙሪያውን እየዞርን ቀኑን ሙሉ ብንውል በፊዚክስ ትምህርት ህግ አንድን ግድግዳ ስትገፋው ብትል ስራ አልሰራህም ነው አይደለም እንዴ? ስለዚህ እስካላንቀሳቀስከው ድረስ ልክ እንደዛ ምንም ነገር ሳናንቀሳቀስ ቀኑ ስላለፈ ብቻ ጊዜ የለኝም ብንል ትርጉም የለውም። እኔ አንዱን ማልስማማበት ወደፊትም የሚያስማማኝ ነገር ይመጣል ብዬ የማላስበው ጊዜ የለኝም የሚባል ነገር አይሰራም። እኔ በቂ ጊዜ ያለኝ አሁንም ተራፊ ጊዜ ያለኝ ግን በመርሃ ግብር የሚመሩ ሰዎች ሊጠቀሙብኝ ይችላሉ። ኦርጋናይዘር ነው በደንብ ዝም ብሎ መጥቶ ብድግ አድርጌ ልውሰድህ የሚል ሰው
አያስደኝም። ልብስ የተቆጠረበት ሻንጣ ነው ብድግ አድርገህ ይዘው የምትወጣው እንደፈለክ ማንሳት የሚችለው በቃ ማክሲመም ያን አንድ ቀን ቀድሞ በቃ አንድ ቀን ቀድሞ ፕሮግራም ካስያዘ ያገኘኛል። በዛ ነው የምመራውና የጊዜ አጠቃቀሚ ይሄ ነው። ከመጣልኝ የመንገድ ዳር ቆሜም ግጥም እጽፋለሁ። ከመጣልኝ ሐሳብ የዛን ሐሳብ ለ5 ለ3 ደቂቃ አንድ ቦታም ያልታሰቡ ቦታ ቁጭ ብሎ ልጽፍ እችላለሁ። መነሻ እንደሆነ እንዳረሰው በምንድን ነው የምነሳው ይሄንን ነገር ያጽፈኝ የፈለገው ምንድነው እንድል ብቻ የሚሆነኝ ነገር 2 መስመርቱን 3 መስመር ወዲያው ነገሩ እንደተከሰተ ማስታወሻ ይዛለሁ። ከዛ በኋላ ማዳበሩ ብዙም የሚያስቸግር አይደለም። እኔ ባለኝ አቅም ደረጃ አሁን እኔ ይሄን ያህል እንትን አደረገ ምናምን ጻፈ ይባላል። መጽሐፎች አሉት፣ ሬዲዮ ይሰራል፣ እንዲህ ይሰራ ነበር፣ ፎቶ ያነሳል፣ አሁን ቲክቶክ መስራት ጀምሯል ይባል ሊቆጠር ይችላል። ሁሉንም እየቆጠርከው ከሄድክ ሊበዛ ይችላል። ግን ማን ነው የሰራው ስራ ደግሞ በሚዛኑ በአዋቂዎች ተለክቶ እነሱ ተደራሲው ደግሞ እኒህ እኮ ጠቅመውናል፣ ይሄን ማግኘታችን ከበላይ ጥሩ ነው እንድንሰራ አድርገውናል። ከኔ በለጠ በጣም ምቅ አቅም ችሎታ ያላቸው ሰዎች አሉ። የኢትዮጵያ ደራሲያን ማህበር ፕሬዝዳንት የነበረው ጋሽ ጌታቸው ወሎ ውስጥ ድንጋዩን ብትፈነቅለው ጥበብ ይወጣል ብሏል። ልክ እንደዛ በጣም ጠቢብ የሆኑ ብዙ ነገር መስራት የሚችሉ ሰዎች አሉ፣ ሁኔታዎች ያጋጠማቸው። እነዛን እንደ መቀስቀሻ ነው እኔ ለመሆን የፈለኩት። እኔ በዚህ ከመጣሁ እንዴ ከበላይነህማ አናንስም። ዓለማችን የኛም ሀገር ፍክክር ናታ። የራስን ከመስራት የበለጠ ከሌላ ሰው ጋር መወዳደር ነው የሚቀና። ስለዚህ በላይነህን ከሰራማ እኔ ከሱ የበለጣለኝ አይደለም እንዴ ይላል። ምን መጣሁኝ ለህብረተሰቡ ማግኘት የሚፈልገውን ከተደበቁ ሰዎች እንዲያገኝ መንገድ ተረክለት ማለት ነው። ስለዚህ እንደዛ ነው የጊዜ አመለካከት ይሄ ነው። በጣም የሚገርም ነው። ጥሩ እንትን ሐሳብ አጋርተናል። ጋሽ በላይ በህይወት ውስጥ ያጋጠመ ገጠመኛል ወይ? በደስታም በጣም ከፍ ያልክበት ማትረሳው ሞመንትና በጣም መጥፎ የሚባል ገጠመኝ ምን ይመስላል የሚለውን እስኪ ለተመልካቾች ያቀርብልኝ አጠር ባለ መንገድ። ደስታ ዛሬ መኖሩ ራሱ ደስታ ለሰው ልጅ ቀላል ነገር አይደለም። እኔ አሁን ባለፈው ታኅሳስ 7 የድንግል ማርያም ልጅ ኢየሱስ ክርስቶስ ሁለተኛ ጊዜ የመወለድ ሁለተኛ ጊዜ የመኖር እድል ሰጥቶኝ 10 ዓመት ኑሬ 10ኛ ዓመቴን ነው ያከበርኩት። እንዴት ከባድ የሆነ የኤሌክትሪክ መያዝ አደጋ ገጥሞኝ ነበር። እሺ ይሄ በጣም ትልቁ መስመር የመንገዱ ላይ መስመር ተቆርጦ በ2008 ዓመተ ምህረት ከ10 ዓመት በፊት ማለት ነው። ገመዱ መንገድ ላይ ግቢ ውስጥ ተዝረክርኮ ወደ ስራ ለመሄድ ስወጣ ኃይል የለውም ተብለን ነበር። ይሄ ነገር እዚህ ወድቋል፣ ቢጠፋ እኮ ተጠያቂ እንሆናለን ብዬ ሰብስቤ ለማኖር በሚይዘው ጊዜ እና ከጧቱ 2 ሰዓት እስከ 6 ሰዓት ከ10 በመኖር ውስጥ ቆይቼ ለደሴ ሪፈራል ሆስፒታል ባለሙያዎች ትልቅ ምስጋና እና ያው እድሉን የሰጠኝ ፈጣሪ ቢሆንም ማለት ነው በሰው ተመስሎ ስለሆነ የሚተገብረው በእነሱ ብርታት እንደገና ወደ ህይወት መመለስ ሲችል ባለፉት 10 ዓመታት የሰራኋቸውን ስራዎች እንድሰራ እድል ገጥሞኛል። ደስታማ ብዙ አለ። ስታገባ ደስታ ነው፣ ስትወልድ ደስታ ነው፣ ትምህርት ሲሳካልህ ደስታ ነው፣ መጽሐፍ ስታስመርቅ ደስታ ነው። ደስታ አሁን ራሱ ያለንባትን የንግግር ጊዜ ማለት መቻላችን መቆየት መቻላችን
ለነገ ማሰብ መቻላችን ራሱ የደስታ መሰረት ነው። ከዛ አንፃር ያጋጥምሃል እና የሰው ልጅ እኔ የተማርኩት ካጋጠመኝ ምንድነው ዛሬ ለማለፍ እንዲችል ፈጣሪውን ማወቅ መቻል አለበት። አምኖ በፈጣሪው ታምኖ መራመድ ነው ያለበት። ከደቂቃዎች በኋላ በሰከንዶች ውስጥ ምን እንደሚፈጠር አናውቅም። ለስራ አንድ ከተማ ሄድኩ። ከተማውን መግለጽ አያስፈልግም እና አልጋ ይዣለሁ። አልጋ ይዤ ውሃ ይዤ መግባት ነበረብኝ። እንደማንኛውም ሆቴል ውሃ ይኖራል ወይ ሃይላንድ ይኖራል ወይም ደግሞ የቧንቧ ውሃ በሃይላንድ አድርገው ያስቀምጣሉ። ራስጌ የሚጠጣ ውሃ ይኖራል የሚል ሐሳብ ስለነበረ ዝም ብዬ ገባሁ። ሌሊት ለስድስት ሩብ ጉዳይ ላይ ትናለች 30 ደቂቃ በላይ ራሴን አላውቅም። በትንሽ ካልጋዬ ተነስቼ በሩን እንኳን ከፍቼ ወጥቼ ውሃ ለማግኘት የምችልበት አቅም ላይ አልነበርኩም። በዛ ሁኔታ በቃ ሲል ይለፍ ሲል ፈጣሪ አለፈና ከ30 ደቂቃ በኋላ ከ40 ደቂቃ በኋላ ራሴን ገዛው። እንዴት እንደሚመጣ እንዴት እንደሚፈጠር ስለማታውቀው የራስን በተቻለ መጠን ሰዎችን በማትጎዳበት መልኩ ለመኖር መሞከር፣ የሚመጣውን በህግ አግባብ በተገቢው አግባብ አንተን ግብዝ በማያደርግ አግባብ ራስን መከላከል፣ ለፈጣሪ መስጠት። በዛ አይነት ሁኔታ መኖር ያስፈልጋል። በህይወት እንግዲህ ትልቅ ጉዳት አድርጌ የሚወስደው የእናቴን ሞት ነው። ምክንያቱም በጣም ትልቅ የሆነ መስተጋብርና መቀራረብ መግባባት ነበረ። ደሴ በስራ ከገባሁበት ጊዜ ጀምሮ አብሬያት ነበር የምኖረው። ትዳር ይዤም አብሬያት እኖር ስለነበረ ቅርበታችን በጣም በጣም ጥሩ ስለነበረ ከእናትነት ያለፈ ስለነበረ ትልቅ ጉዳት ነው እና በአንድ ወቅት ሙጋድ ገበያ አዳራሽ ውስጥ ያለ ምግብ ቤት ገብቼ ስመገብ ያጋጠመኝ ነው ማጫወተው። ሽሮ በድስት አዘዝኩና ያ ሽሮ በድስት ከመጣፈጡ በተጨማሪ መጨረሻ ላይ የምትቀረው የደረቀችው ነገር በማንካ ተፍቃ ስትበላ በጣም ጣዕምና የተለየ ነው። የሽሮ በድስትን ውጤት የምትሰጠው በዛች ነው ብዬ ነው ማምነውና አንድ ጎኔ ተቀምጠው ይበሉ የነበሩ ሰውዬ ሁኔታዬን አዩና አንተ ልጅ እናቴ ጋር ነው ያደግከው ማለት ነው አሉኝ። ከዛ አሁንም እናቴ ጋር ነው ያለሁት አልኳቸው። ስለዚህ ያን ያህል መቀራረብ በሚኖርበት ጊዜ የመጎዳት ሁኔታ ከፍተኛ ነው የሚሆነውና በዛ ሂደት ውስጥ ነው የታለፈው። ልጆችን ሁለት ልጆች ናቸው ያሉት። የመጀመሪያው የአዳም ዘር በላይነህ ነው የሚባለው። እሱን ሙሉ ለሙሉ አያቶቹ የእናቱ ወላጆች አሳድገውታል። ትልቅ እስከሚሆን ደረጃ ድረስ ከነሱ ጋር ስለነበር ብዙም የኔ አስተዋጽኦ አለብል መልካም አይሆንም። በጎ ያደረጉ ሰዎችን እንትን መውሰድ ነው፣ በጎ ነገር መቀማት ነው የሚሆነውና እሱን በማሳደግ ጉዳይ ያው 4 ዓመት 5 ዓመት እያለ ወደ መድረክ እንዲወጣ ራሱን ብቁ የማድረግ በራሱ የመተማመን ነገር እንዲኖረው መድረኮች እኔ በመጋበዝበት ላይ ግጥሞችን እያጠና እንዲያቀርብ የሰው ስራዎችን የማድረግ ነገር ነበር። በአብዛኛው ግን እንደ ሰው አድርጎ አዘጋጅቶ አሁን የደረሰበት ደረጃ ላይ ያደረሱት አያቶቹ እና የእናቱ ድርሻ ነው ማለት ይቻላል። ሁለተኛዋ ልጄ ሉላዴ በላይነህ ነው የምትባለው። የጥቅምት ማር ወይም የአደይ ማር ማለት ነው ትርጉሙ የስሟ።
እሷ አሁን 6ኛ ክፍል ናት። በተቻለ መጠን መስጠት የምችለውን ያክል በመስጠት አምናለሁ። ነፃ ብትሆን አምናለሁ። የማታለቅስበት ሁኔታ ቢኖር እመኛለሁ። ስቃ እንድትኖር ነው ምኞቴ። በራሷ መተማመን እንዲኖራት የመድረክ እድል እንድታገኝ አደርጋለሁ። ልክ እንደመጀመሪያው አሁን ድረስ ግጥሞችን እያጠናች መድረክ ላይ ታቀርባለች። የኑረዲን ኢሳ ግጥሞች በቃሏ ትሸመድዳቸዋለች፣ መድረክ ላይ ሁሉ ታቀርባቸዋለች። ነፃ እንዲሆኑ ነው። በተለይ አሁን ያለችው ነፃ ሆና በራሷ ችሎታ ማጥናቷን መደገፍ ያለባትን እየደገፍ ብቁ ሆና ራሷን ችላ እንድትወጣ የማድረግ ነውና ወላጆች በተቻለ መጠን ልጆቻቸውን ነፃ እንዲሆኑ ወደ ጥፋት እንዳይሄዱ ማመላከት። በአሁኑ ወቅት ትልቁ ወረርሽኝ ቴክኖሎጂ ነው። ቴክኖሎጂ እነሱን አይተው ስለሚሄዱ ቴክኖሎጂን በአግባቡ መጠቀም ለልጆቻቸው ወላጆች ማሳየት መቻል አለባቸው። ቴክኖሎጂን ካወቅነው በአግባቡ ከተጠቀምንበት ይጠቅመናል። ስለዚህ በቴክኖሎጂ ተጠቀሙ። አሁን ያላችሁ ትውልዶች ግን ስትጠቀሙ ለበጎ ተጠቀሙበት የሚል ሐሳብ ነው ያለኝ። እንግዲህ እስኪ ከጻፍካቸው ጽሁፎች ለተመልካቾቼ ቢሆን ብለህ የምትላቸው ግጥም ብታቀርብልኝ ብዬ ፈለኩ። እንጎቻ እማዬ ምጣድ ስታንጋልል እልልታ ነውልን ሩጫ ወደ ጓሮ ለመለቃቀም ጭራሮ ሕፃን ሳለሁ ያኔ ድሮ እርጥብ ከደረት ታቅፌ ደርሳለሁ ተጣድፌ እሰይ 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 ልጅ ርስቴ ደረስክ እኮ ደረስክልኝ ለምኞቴ ትለኝና በልቧ ውስጥ ህልም ወጥና ስትክበኝ ፈገግ ብላ ሊጥላሸቷን ተኳኩላ ደስ ይለኛል በእናቴ በማርሸት ወተቴ እሷ ስትል ቀና ደፋ እኔ ሁሉን ረሳና ስቁለጨልጭ ተጎልቼ አሳምጧል ተጋርቼ አይኔ ከጇ አብሮ ሲሾር ማዘሪያው ጋር ሲሽከረከር ምጣድ ሲከደን መጎጎ ምጣድ ሲከደን መጎጎ አይኔ ጭፍን ሲል እንጎቻውን ተስፋ አድርጎ ትኩስ ከያዘው ሰፌድ ተከትሎ አይኔ ሲነጉድ እማዬ ደፋ ቀና በሶስት ጉልቻ በህይወት ጣጣ ልትቻ ጭስ ሲወጋ ስታለቅስ ጥላሽን ነክቷ ስታባብስ ሳሏ ሲነሳ ስታስነጥስ ስታሰፋ ስትቆሰቁስ ባዘን ድባብ ልቤ ቀልጦ ሳስተውላት በተመስጦ መፍትሄዋ አንድ ብቻ የማዬ እኔን መርቻ ከፊቷ ማሰናበቻ ደቦጭ ወፍራም እንጎቻ የሚያጠግብ አይን ብቻ እማዬ እናቴ አለኝታዬ ሀብቴ ርስቴ እማዬ እናቴ የማርሸት ወተቴ ጥር 1986 ዓ.ም ለእናቴ ለወይዘሮ አሰገደች ፍቅረ አሰጌ። በጣም 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 ነው የምናመሰግነው። እስኪ ሌላኛው እንደው ደሴ የቆንጆ የውብ ሀገር ናት ይባላል እና ወሎ የጥበብና የውበት አምባ፣ ደሴም እንደዚሁ የጥበብና የውበት አምባ ነው የምትባለውና እንደው አንዲትን የደሴ ቆንጆ ምን ብንላት ጥሩ ነው ከሚል በመነሳት ቅድም ስለኔ መናገር ይችላሉ ብዬ ከጠቀስኳቸው ወዳጆች መካከል ኢዮብ አረጋዊ የሚባል በሰጠው የሐሳብ መነሻ ለደሴ ለወሎ ቆንጆ የተጻፈ ሚዛኗ ምንድነው የሚል ነው። ማናት ነው የሚለው ርዕሱ። ማናት ካዛዋ ገደል ስር ከጦሳ ተራራ ከቦርኮና ወንዙ አፈር ተቆንጥራ የፈጠራት ቆንጆ እጅግ ያሳመራት የቀባት የኳላት ሁሌ የምታበራ ከሰማይ ከውሃ ውበቷ የጠራ ልዩ ምልክት ናት የሰው ልጅ አሻራ። አይገኝላትም ብቃት መመዘኛ መለኪያ ለጥራት በግራም በኪሎ በወቄት በካራት እንዲያው በደፈናው የደሴ ወርቅ ናት
የወሎ ጥበቡ የአምባሰል ትዝታ አንቺ ሆዬ ለኔ የባቲ ቅኝት ናት። የወሎ ጥበቡ የአምባሰል ትዝታ አንቺ ሆዬ ለኔ የባቲ ቅኝት ናት። መስከረም 29 2005 ዓ.ም ደሴ። ዋው በጣም የሚገራርሙ ግጥሞችን ነው እንግዲህ ጀባ ያልከን ከጽሁፎች መካከል ብዙዎች እና በርካቶች ናቸው። እንግዲህ ለዛሬ ተመልካቾች ደግሞ ይበልጥ መጽሐፍቱን ቢያነቡት ይበልጥ ግጥሞችን ማግኘት ይችላሉ። ርዕሶችን ለማስታወስ እንግዲህ ወንጥፍት ነው። ይሄ በቅርብ ጊዜ የነበረው ህትመት ነው። በኋላ እናያቸዋለን። ቀጣይ ፊልሞና ከ7 በላይ መጽሐፍቶች ናቸው። በዝርዝር እናመጣ። ጎራስ ጀባ ቀጣይ ስብሰባ ሳቆች የሚል መጽሐፍቶች ሌሎችም ያልመጡ አሉ። ጋሽ በላይ እስኪ መጨረሻ ላይ እንግዲህ እስካሁን ድረስ ለነበርከው የህይወት መንገድና አጠቃላይ ሂደት ውስጥ በህይወት ውስጥ ዋጋ ያላቸው ሰዎች ይኖራሉ ተብሎ ይገመታል። ስለዚህ በህይወት ውስጥ ባመሰግናቸው የምትላቸው ምስጋና የምታቀርብልን ቀር የምትለው ሐሳብ ካለ እሱን ብለህልን ከዛ በኋላ ደግሞ ምስጋና የምታቀርቡ ካለ ለምስጋና እስቲ ጊዜ እንስጥ። እንግዲህ መጨረሻ ላይ መናገር የምፈልገው ወጣቶችና ታዳጊዎች ተስፋ መቁረጥ እንደሌለባቸው በተለይ ወደ ጥበብ ውስጥ ገብቶ በተለያየ የጥበብ ዘርፍ ለመግፋት የሚፈልግ መግፋት ብቻ ሳይሆን መሞከር የሚፈልግ ሰው ፈተናዎቹ በርካቶች እንደሆኑ አጋዥ ብዙ ላያገኝ እንደሚችል ነገር ግን ከጣረ ካሸነፈ መጨረሻ ላይ በአሸናፊነቱ እንደሚቀጥል ማወቅ አለበት። ብዙዎች ታግለው ወድቀው ተነስተው ነው ዛሬ የደረሱበት ትልቅ ደረጃ ላይ የደረሱትና መስራት የሚፈልጉ አሁን ካለው ምቹ የቴክኖሎጂ ሁኔታ ጋር ተባብረው ራሳቸውን መለወጥ የሚፈልጉ በትምህርት መለወጥ የሚፈልጉ በሁሉም መልኩ ራሳቸውን ትልቅ ማድረግ የሚፈልጉ ሰዎች ትዕግስት ሊኖራቸው ይገባል። ተስፋ መቁረጥ የሚባል ነገር አያስፈልግም። በዚህ መጓዝ አለባቸው የሚለውን ነው የምመክረው። ማመስገን የምጀምረው ከአጋዕዝተ ዓለም ሥላሴ ነው። ሥላሴ በለተቀኑ ሁለተኛ የህይወት ዕድል ሰጥቶን አሁን ደርሻለሁ። ወደፊትም ደግሞ የድንግል ማርያም ልጅ መድኃኒታችን ኢየሱስ ክርስቶስ በሱ ፍቃድ በሱ ቸርነት መስራት እስከምችልበት ድረስ እስከፈቀደልኝ ድረስ እንድኖር የዛሬዋን አየር እንድተነፍስ ስላደረገ ምስጋናዬ በጣም የበዛ ነው። የተቆጠረው ምስክር ይንገር ካላችሁ ይንገር፣ እኔ የማምነው ሁለቱን እናትና ልጅን የሚል አንድ ጥቅስ አለና በዛ መርህ ነው። ከሰው ተርታ ደግሞ ከራሱ ቀንሶ የራሱን እድል ትቶ እኔና ወንድሞች እህቶችን በማስተማር ሂደት ትልቅ አስተዋጽኦ የከፈለው ትልቅ ወንድሜ ፈቃዱ ወይም ፈቃደ ኃይለ ኢየሱስን በጣም ነው የማመሰግነው። ቤተሰቦቼ የወቅቱ ባለቤቴን እመቤት አስረስ ወርቁንና ልጆቼን ምክንያቱም ከነሱ ፍላጎት ነጥቄ ነው የሰራሁትን ነገር የምሰራውና ያገኙትን ያክል ያጡት ስለሚበዛ እነሱን መመስገን አለባቸው። በስነ ጽሁፍ ሂደት የተባበሩን በቆምኩበት ሸንጎ የደገፉኝ ኃይለ መለኮት በላይ አዲጋዘን እንደዚሁም ኢዮብ አረጋዊን ከዚያ ባለፈ ደግሞ መረሳት የሌለባቸው በተለይ በስነ ጽሁፉ መስክ ትልቅ ቦታ የሚሰጣቸው በአሁኑ ወቅት የካቶሊክ ትምህርት ቤት መምህር ሆነው መምህር ደጀኔ ወልደ ተንሳኤ እንደዚሁም የደሴ መምህራን ኮሌጅ ተባባሪ ፕሮፌሰር የሆነው ጌታቸው ሸቱ እነዚህን በእጅጉ ማመስገን ፈልጋለሁ። ደሴ ተወልጄ ደሴ ኑሬ እንደመቆየቴ መጠን ብዙ ሰው ስላለ
የዘነጓቸው ሰዎች ሁሉ የማመሰግናቸው ናቸው። እንደ ሰው አብረውኝ ነው ሁሉ ተመስጋኝ ናቸው። እኔ እዚህ ለደረስኩበት ደረጃና ሁሉንም ማመስገን እፈልጋለሁ። ከሰዎች መካከል ፈልገህ ደግሞ አምጥተህ አንተ ብዙም ዕውቀት ሳይኖርህ የለም በላይነህ የተለየ ነገር ሊነግረኝ ይችላል፣ ለሰዎች ጥሩ ነገር ሊሰጥ ይችላል ብለህ በአንተ ሳቢ ገምተህ መዘለህ በፕሮግራም ላይ ይህን ያህል ጊዜ ወስደው አብረህ ስለቆየህ አንተንም ረዳትህንም ወዳጆቼ ናቸው። በጣም ነው የማመሰግነው። እግዚአብሔር ይስጥልኝ። እኛንም ማመስገን ያለብህ ማነሳችን ሳይጎልብህ ያው በተለይ ለወጣቶችና ለታዳጊዎች የሚበጅ የታሪክ መዝገብ ወይም ደግሞ በታሪክ ውስጥ ያሳለፍኳቸው ጣውረዶችን ሰዎች ይማሩባቸዋል ብለህ ሐሳብን መተህ ስላጋራህን ከልብ ነው የምናመሰግነው። እግዚአብሔር ይስጥልን። እንግዲህ ወደፊትም ሌሎች ሐሳቦችን እያነሳን እንወያያለን፣ እነጋገራለን። አክብረህን ስለመጣህ በጣም ነው የማመሰግነው። እግዚአብሔር ይስጥልን። ይሄንን ነው የምለው። እናመሰግናለን።